የኢትዮጵያ ድንበር በሩሲያው ዘግናኝ ሚሳኤል ሲስተም ታጠረ። የጦርነት ደመና ባጠላበት ኢትዮጵያ ድንበር የተተከለው የሚሳኤል ሲስተም ጉዳስ ብሏል። M20 የተሰኘው ሩሲያ ሰራሽ የሚሳኤል ሲስተም በኢትዮጵያ ጦር እጅ እንደሚገኝ አንድ ጥብቅ መረጃ አመላክቷል። ብዙዎችን ያስገረመ መረጃ ወጥቷል። 10 ጊዜ ለካ አንድ ጊዜ ቁረጥ እንዲል ያገሬ ሰው። በሶማሊያ በኩል በሰላም አስከባሪ ስም አንገቷን ብቅ ላደረገችው ግብጽም ከወደ ሞስኮ ሾልክ የወጣው መረጃ አራስ ነብር አድርጓታል። በዚህ የተነሳም ታዲያ ግብጽ በሩሲያ ላይ ጥርስ ሳትነክስ እንዳልቀረች ተመላክቷል። ትልቁ ተረክ ታዲያ የጦርነት ባፍንጬ የሚያሰኘው የሚሳኤል ሲስተም ኢትዮጵያ እጅ መግባቱ ሳይሆን እንዴት አድርጎ ሊገባ ቻለ የሚለው ሆኗል። የግዙፍ የሚሳኤል ሲስተም የገባው ታዲያ እንደ ቅርጫ በሬ ተበልቶ በተለያየ ክፍልፋይ ዓለም ሳያውቅ ሞስኮና አዲስ አበባ በድብቅ የኮቻቸሙት መሆኑ ነው። መሳሪያው የገባበት ሚስጥራዊ ኦፕሬሽን ከብዙ ጊዜያት በኋላ በአንድ ለደርግ መንግስት ቅርበት ባላቸው የደህንነት አባል በኩል ወጥቷል። ሰላምና ጤና እየተመኘን አስገራሚውን ተረክ የምናይ ይሆናል። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለብዙዎች እንዲዳረስም ላይክ እና ሼር በማድረግ አብሮነቱን ያሳዩን። ገንቢ ሐሳብና አስተያየት መስጠት እንዳይዘነጋ እያስታወስን ወደ አስገራሚው ተረክ አለፍን። ሰናይ ቆይታ። 9 ሞት ያዘሉ የጦርነት ደመናዎች በኢትዮጵያ ድንበር ላይ ባጠሉበት ወቅት ላይ የወጣው መረጃ እጅን በአፍ አስጭኗል። የኢትዮጵያ ድንበር በሩሲያው ዘግናኝ ሚሳኤል ሲስተም ታጠረ። የጦርነት ደመና ባጠላበት ኢትዮጵያ ድንበር የተተከለው የሚሳኤል ሲስተም ጉዳስ ብሏል። M20 የተሰኘው ሩሲያ ሰራሽ የሚሳኤል ሲስተም በኢትዮጵያ ጦር እጅ እንደሚገኝ አንድ ጥብቅ መረጃ አመላክቷል። ብዙዎችን ያስገረመ መረጃ ወጥቷል። 10 ጊዜ ለካ አንድ ጊዜ ቁረጥ እንዲል ያገሬ ሰው። በሶማሊያ በኩል በሰላም አስከባሪ ስም አንገቷን ብቅ ላደረገችው ግብጽም ከወደ ሞስኮ ሾልክ የወጣው መረጃ አራስ ነብር አድርጓታል። በዚህ የተነሳም ታዲያ ግብጽ በሩሲያ ላይ ጥርስ ሳትነክስ እንዳልቀረች ተመላክቷል። ትልቁ ተረክ ታዲያ የጦርነት ባፍንጬ የሚያሰኘው የሚሳኤል ሲስተም ኢትዮጵያ እጅ መግባቱ ሳይሆን እንዴት አድርጎ ሊገባ ቻለ የሚለው ሆኗል። የግዙፍ የሚሳኤል ሲስተም የገባው ታዲያ እንደ ቅርጫ በሬ ተበልቶ በተለያየ ክፍልፋይ ዓለም ሳያውቅ ሞስኮና አዲስ አበባ በድብቅ የኮቻቸሙት መሆኑ ነው። መሳሪያው የገባበት ሚስጥራዊ ኦፕሬሽን ከብዙ ጊዜያት በኋላ በአንድ ለደርግ መንግስት ቅርበት ባላቸው የደህንነት አባል በኩል ወጥቷል። ግብጽ ከኢትዮጵያ በ10 እጥፍ የሚልቁ የጦር መሳሪያዎችንና ሰራዊት ብትታጠቅም ሩሲያ ለኢትዮጵያ አስታጠቀቻት ግን ለሺፍልጥ ማሰሪያው ልጣስ ብሏል። ምስሯና ፈርዖኗ ግብጽ በሬ ሆይ ሳሩን አይተ ገደሉን ሳታይ ያስቀኘ ጉድኔ ሰማችው። ግብጽና ተላላኪዋ ሶማሊያ ግዙፍ ወታደራዊ ልምምድ ለማድረግ መወሰናቸው ሲሰማ በጭራሽ በኢትዮጵያ ጦር እጅ ይገኛል ተብሎ የማይጠበቅና ሩሲያ ሰራሽ ባላስቲክ ሚሳኤል የሚለቅን የተባለ M20 የተባለ ዘግናኝ ሚሳኤል ሲስተም የግብጽና ሶማሊያ ጦር ወደሰፈረበት ድንበር መጠጋቱንም ሞቃዲሾ ውስጥ የሚገኙ ታማኝ የመረጃ ምንጮች በምስል አስደግፈው ተዋል። ከገዳዩና አራጆ አልሻባብ ካስጣለችን ኢትዮጵያ ጋር ጦርነት መቅጠም የለብንም ያሉ የወንድም ሀገር የሶማሊያ ልጆች ድንበር አካባቢ ያለውን ወሳኝና ቁልፍ ሚስጥር የመረጃዎችን ማሾለክ ጀምረዋል። የኢትዮጵያ ጦር ድምጹን አጥፍቶ ሩሲያ ሰራሹን ግዙፍ የሚሳኤል ሲስተም አስከትሎ ከፍተኛ ቁጥር ያለው ጦር ወደ ድንበር ማስጠጋቱን ነው የመረጃ ምንጮቹ ያሾለኩትም።
የኢትዮጵያንን መከፋፈል በጥፍሯ ቆማ ስትጠባበቅ የቆየችው ፈርዖኗ ግብጽም ኢትዮጵያን የመምቻው ትክክለኛ ጊዜው አሁን ነው ብላ ጦሯን ወደ ኢትዮጵያ ድንበር ማስጠጋቷ ሲያስገርም ግዙፍ ወታደራዊ ልምምድ ልታደርግ መሆኑን ሚዲያ መዘገቧ ይታወሳል። ይህንን ደግሞ አልጀዚራን ጨምሮ በርካታ መገናኛ ብዙሃንም የኢትዮጵያና ግብጽ ጦርነት አይቀር ይሆናል በሚሉ ዘገባዎቻቸው ላይ ኢትዮጵያን አሁን ላይ ሊታደጓት ይችላሉ ተብለው ከሚገመቱ የጦር መሳሪያዎች ውስጥ የሩሲያዎቹ ከፊት ናቸው ብለዋል። ኢትዮጵያ ከዚህ በተጨማሪም የኔቶን ጦር ሳይቀር ዩክሬን ምድር ላይ ድባቅ እየመታ የሚገኘውን አንድ የሩሲያ የጦር ጠበብቶች አምጠው የወለዱትን ምህረት የለሽ አንድ የሚሳኤል ሲስተም መታጠቋን የምናውቅ ግን ስንቶቻችንን? ኢትዮጵያን ለመውጋት ስታስብ 10 ጊዜ ለካ አንድ ጊዜ ቁረት ከሚያስብሉት ውስጥ ሩሲያ ሰራሽ መሳሪያዎችን የሚያክል የለም። ግብጽም በሩሲያ ላይ ጥርስ የምትነክሰው በተለይ ደግሞ ቭላድሚር ፑቲን በኢትዮጵያ ጉዳይ ላይ ያላቸው አቋም ነው። ተጠባባቂ ጦሯን ጨምሮ 1 ሚሊዮን የሚጠጋ ሰራዊት ያላት ግብጽ ከ1000 በላይ የጦር አውሮፕላን የታጠቀችው ከ70,000 በላይ ብረት ለበስ የጦር ተሽከርካሪና ከ5000 በላይ ታንኮችን ግብጽ ብትታጠቅም በአንድ ጊዜ ከ10 በላይ ዘግናኝ ተተኳሾችን የሚተፋው ሩሲያ ሰራሽ የሚሳኤል ሲስተም ኢትዮጵያ ድንበር መተከሉን ስታስብ ግን ዳገቱ ላይ አትዛል ጉልበቴን ያስቀኛታል። ፑቲን ለኢትዮጵያ በሚስጥርና በገሃድ ምን እያደረጉ ነው የሚለውን በሌላ ዝግጅት እንመለስበትና ምድርን ቁና የሚያስተነፍሳት ኃያሉ የሩሲያ ጦር ኢትዮጵያ ላይ ምን አይነት ኦፕሬሽን ኮቻችሞ ነው ኢትዮጵያ ላይ ይህንን የሚሳኤል ሲስተም ያስገባው የሚለውን እናካፍላችሁ። ሌተናል ኮሎኔል ብርሃኑ ባይህ በቅርቡ በጻፉት ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚለው መጽሐፋቸው ላይ ለመጀመሪያ ጊዜ የሶቪየት ራሽያ ህብረት የጦር መሳሪያዎች እርዳታ እንዴት በሚገርምና ለማመን በሚከብድ መንገድ እንደገቡ እንደ ብቅል እንካችሁ ሲሉ አስጥተውታል። እንዴት ምስሯ ግብጽና ሶማሊያን ያስደነገጠው አደገኛ የሚሳኤል ሲስተም ወደ ኢትዮጵያ ገባ ስንላቸው ሌተናል ኮሎኔል ብርሃኑ ነገሩ ወዲህ ነው ይሉናል። እንደተጠበቀ ይላሉ። ታህሳስ 19 ቀን 1970 ዓመተ ምህረት ላይ የሶቪየት ራሽያ ህብረት ግዙፍ እርዳታ አንቶኖቭ 20 በተባለ አውሮፕላን ቦሌ ዓለም አቀፍ አውሮፕላን ማረፊያ መግባት ጀመሩ። በዚያም ወቅትም ዓለም ይህን ሰማ፣ ጉድ ተባለ። የኢትዮጵያ አየር መንገድ አውሮፕላኖችም ዓለም አቀፍ በረራዎችን ለማድረግም ቦታው ተጣበበባቸው። አውሮፕላኖች ይሉናል። በዚያን ወቅት ላይ በአይናቸውና በኦፕሬሽኑ ላይ የተሳተፉት ሌተናል ኮሎኔል ብርሃኑ ባዬ ሲናገሩ አውሮፕላኖቹ ለ2 ሳምንት ያለማቋረጥ ከሞስኮ አዲስ አበባ እየበረሩ መሳሪያ እያራገፉ ቀላልና ከባድ መሳሪያዎችን በተለይ ደግሞ አሜሪካም ሳትቀር የምትቋምጥላቸው ሚግ 21 እና ሚግ 19 ተዋጊ ጄቶችን በብዛት በመጫንም እንዲሁም ሄሊኮፕተሮች ዋና ቦታቸው እየወላለቀ በትላልቅ ሳጥን ታሽገው 3-4 በአንድ አውሮፕላን ይጓጓዛሉ። በዚያን ወቅት ላይ ግን የሚገርመው ነገር ግብጽም ሆነች አሜሪካ አሊያም ደግሞ የተቀረው የምዕራቡ ዓለም ኃይልም ሩሲያ ወደ ኢትዮጵያ ያስገባቸው የነበረው ሌላ ነገር ነበር የመሰላቸው። ምክንያቱም ደግሞ ሩሲያ የተዋጊ ጄቶቹንና አደገኛ የሚሳኤል ሲስተሞችን ስታስገባ በተራ ነገሮች ተለብጠው ነው የገቡት። በተለይ ደግሞ ወላልቀው ስለሆነ የታሸጉባቸው ዋና ቦታዎችንም ለማወቅ አልተቻለም። በጣም የሚደንቅን ይሉናል በቦታው ላይ የነበሩትና በኦፕሬሽኑ ላይ የተሳተፉት ኢትዮጵያዊው ኮሎኔል ብርሃኑ። በጣም የሚደንቅ ነው። አውሮፕላን በአውሮፕላን ተጭኖ ነው የገባው ይላሉ። ይህንንም ሳይ ለመጀመሪያ ጊዜ ነው ያሉት። በወቅቱ የነበሩት ኮሎኔል ብርሃኑ እንደሚናገሩት ከሆነ አውሮፕላኖቹ በአውሮፕላን ተጭነው ቦሌ ዓለም አቀፍ አውሮፕላን ማረፊያ ካረፉ በኋላ በቀጥታ ወደ ደብረ ዘይት ተጓጓዙ። ይህም ሆኖ ግን አውሮፕላን ማረፊያው ክፉኛ ተጣበበ። ሩሲያ እጅግ ዘግናኝ የሚባሉ መሳሪያዎችን ነው ወደ አዲስ አበባ ያስገባችው።
ሶቪየት ህብረት በሞስኮና በአዲስ አበባ መካከል የአየር ድልድይ ሰርታ መሳሪያ እያጎረፈች ነው በማለትም የእንግሊዝ የአሜሪካና በተለይ ደግሞ የጀርመን ዜና ማሰራጫዎችም ዜናውን በማጋነንም ኢትዮጵያንና ሩሲያን ሲረግሙ አሉ። ሶቪየት ህብረት ኢትዮጵያን በቁጥጥር ስር አስገባቻት፣ የሶቪየት ህብረት በአፍሪካኒዝም አስፋፋች እያሉም ተወራጩ። ነገር ግን ሞስኮ ከቁብ አልቆጠረቻቸውም፣ ኢትዮጵያን በገፍ አስታጠቀቻትም። በወቅቱ ታዲያ የዚያድ ባሬ ሶማሊያ፣ ግብጽ፣ ሱዳንና የአረብ ሀገሮችም አሜሪካና እንግሊዝ ጀርመንን ተከትለው ተንጫጩ። በተለይ ግብጽም ከሶቪየት ህብረት ጋር የመረረ ጠብ ስለነበራቸው በአባይ ምክንያት የኢትዮጵያን መጠናከር ስለምትፈራና የኤርትራን መገንጠል ስለምትደግፍም ኢትዮጵያ ከሶቪየት ህብረት ጋር ሆና አባይ ልትገድበውና ልትጨርሰን ነው እያለች መጮህ ጀመረችም። አዎ አባይ የግብጽና ሱዳን ህይወት መሆኑን ሁለቱም ሀገሮች ከሚያገኙት የውሃ መጠን ከ185ቱ እጅ ከኢትዮጵያ ጥቁር አባይ እንደሆነ ያውቁታልና ያውም ደግሞ ውሃ ብቻ ሳይሆን የደለበ ለም አፈር ጭምር ነው ከኢትዮጵያ ተራሮች እየታጠበ የሚቀርብላቸው። ሆኖም ግን ይህንን የፈጣሪ ስጦታ ነው ብለው ከመቀበል ይልቅም ፈርዖኗ ግብጽ ጭራሽ ኢትዮጵያ እንዳትገድብ ስለምትፈልግም በወቅቱም ሶቪየት ህብረት ለኢትዮጵያ ግዙፍና የማይነኩ የሚባሉ አደገኛ መሳሪያዎችን ማስታጠቋ የእግር እሳት ሆነባትም። በአጠቃላይ የነበረው ሁኔታ በጣም አስፈሪ ነበር ይላሉ በወቅቱ በዚህ ኦፕሬሽን ላይ የተሳተፉት ኮሎኔል ብርሃኑ። ነገር ግን በዚህ መሃል ላይ ሩሲያ አንድ ለኢትዮጵያም እንግዳ የሆነና በጭራሽ በስምምነቱ ላይ ያልተጠቀሰ አደገኛ መሳሪያ አስገብታ አገኘን ይላሉ። ምን አይነት መሳሪያ ነው ሲባል BM2 የተባለ አደገኛ መሳሪያ ሳይሆን እንዳልቀረን የተገመተው። ሌሎች ሶሻሊስት ሀገሮች እርዳታ መግባት ቢጀምርም ልክ እንደ ኢትዮጵያ ግን አልነበረም ይላሉ። በኢትዮጵያ እስከ ዛሬ ድረስ ታይቶ የማይታወቀውን BM2 ወይም ደግሞ በሌላ አጠራሩ የስታሊን ኦርጋን የተባለውን 40 ጎራሽ ተንቀሳቃሽ ሮኬት ተኳሽ ከሀገራቸው አምጥተው ኢትዮጵያንን አሰልጥነው እነሱም ጭምር ወደ ምስራቅ ዘምተው ቆሬ ላይ ከኢትዮጵያ ሰራዊት ጋር አብረው መከላከላቸውን ይናገራሉ። ሩሲያኖች እንዲህ እንደሚባሉት ብቻ አይደሉም። የዚያድ ባሬዋ ሶማሊያ ኢትዮጵያን ስትወጋ በቀጥታ ሩሲያኖችም ከመግባታቸው በላይ ቴክኒሻኖቻቸውን ልከው ይህንን BM2 የተባለ በአንድ ጊዜ 40 ሮኬቶችን የሚለቀውን አደገኛ የሚሳኤልና ሮኬት ሲስተም አስገብተው የኩባ ወታደሮችንም ወደ ኢትዮጵያ በመላክ ነው የዚያድ ባሬዋን ሶማሊያ ከዚህ በኋላ ጦርነት ባፍንጬ ዩጤያስ ባለ አደገኛ ነገር መስራታቸውን እኚሁ ኮሎኔል ብርሃኑ ያልታሰበው የህይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በሚል ለንባብ በበቃው መጽሐፋቸው ላይ የከተቡትም